ሰላም ጤና ይስጥልን። ዛሬ ጥር 3 ቀን 2018 ዓ.ም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ መግባታቸውን ሰምተናል። እንግዲህ እንደሚታወቀው ባለፉት ሳምንታት በተወሰነ መልኩ በቀጥታ ንግግር ባይኖርም በጅቡቲ እና በኢትዮጵያ መካከል የተወሰነ ሹክቻ የተወሰነ ቅሬታዎች እንደነበሩ ይታወሳል። ይህም ሊሆን የቻለው የግብጽ ወደ ቀጠናው መምጣትና ኢትዮጵያ የምትጠቀምበትን እንዲሁም እያለማች ያለችውን የዶላሬ ወደብ ለሌላ ስምምነት መጋበዝ ነው። ምክንያቱ ጅቡቲ ግብጽን መጋበዟ ብቻ ሳይሆን ግብጽ የጦር መርከቦቿን ወደዚህ ስፍራ እንደምታስጠጋ ከጅቡቲ በተጨማሪ ከኤርትራ ጋርም በአሰብ ወደብን በተመለከተ ወይም ምጽዋ ወደብን በተመለከተ ሌላ አዲስ ስምምነት ሊያደርጉ እንደሚችሉ በተነሳ ጊዜ ትንሽ ጂኦፖለቲክሱ አነጋግሮ ነበር። ዛሬ ደግሞ ጠቅላይ ሚኒስትሩ ጅቡቲ ገብተዋል። በእርግጥ መንግስታዊ ሚዲያዎች ጠቅላይ ሚኒስትሩ ጅቡቲ ስለመግባታቸው እና ስለተደረገላቸው አቀባበል በምስልና በቪዲዮ አስደግፎ ቢያቀርቡም የሄዱበትን ጉዳይ የገለጹበት እስካሁን ሰዓት አላየሁኝም፣ አልተመለከትኩም። ይሁን እንጂ ቲክባ ኢትዮጵያ ባወጣው ዘገባ ጠቅላይ ሚኒስትሩ በዶላሬ ወደብ ጉብኝት ማድረጋቸውን፣ በጂኦፖለቲካ ጉዳይ ከጅቡቲ አቻቸው ጋር መወያየታቸውን፣ የሁለትዮሽ ትብብር ማለትም በንግድ በጂኦፖለቲክስ እና የልማት ስራዎች ተጠናክሮ በሚቀጥሉበት ሁኔታ በጋራ መወያየታቸውን ነው። ከዚህ በተጨማሪ ጠቅላይ ሚኒስትሩ ሹሞቻቸውን ይዞ ነው ወደዛ የተጓዙት። ይህም ቀላል ስኳድ አይመስለኝም ሲታይ። አንደኛው ኢንጂነር ታከለ ኡማ ነው፣ የኢትዮ ጅቡቲ የባቡር መንገድ ኢንተርፕራይዝ ዋና ስራ አስኪያጅ ናቸው። ሌላኛው አቶ ሬድዋን ሁሴን የኢትዮጵያ ብሔራዊ ደህንነት ኃላፊ ናቸው። አህመድ ሺዴ ያሉ የገንዘብ ሚኒስተሩ፣ ዶክተር አለሙ ስሜ የትራንስፖርት ሚኒስተሩ እና በመጨረሻም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው እና ውይይቱ ሊያደራ የሚችለው ስለ ጂኦፖለቲክሱ ነው። እንደሚታሰበው ኢትዮጵያ የባህር በር ፍለጋ በዚህም በዛም እየሄደች እንደሆነ በጦር ሹሞቿ አማካኝነትም በባሌም ሆነ በቦሌ ኢትዮጵያ የባህር በር እንደሚያስፈልጋትና ይሄ ትውልድ በአሳካ ቀጣይ ትውልድ ሊያሳካ እንደሚችል ተስፋ የተደረገበትና በጥንካሬ እየሰሩበት ያለ ጉዳይ ነው። ስለዚህ ከዚህ ከጠቅላይ ሚኒስትሩ የጅቡቲ ጉብኝት ምን እንጠብቃለን? ምናልባት በኢትዮጵያና በጅቡቲ መካከል የነበረውን የወደብ ኪራዮች ወደ ሌላ ይቀይሩ ይሁን ወይም ኢትዮጵያ ባህር በር የምታገኝበትን ሌላ መንገድ ይፈጥሩ ይሁን? ጠቅላይ ሚኒስትሩ ለጅቡቲ አቻቸው ምንድን ነው ሊሉት የሚችለው? ከግብጽ ጋር ስላላቸው ጉዳይስ ግብጽን በዚህ መልክ አምጥቶ ወደዛ ማቅረብ በትክክል ከኢትዮጵያ ጋር የጥቅም ግጭት እንደሚፈጥር ጅቡቲ ታውቃለች። እና ጅቡቲ ለመሆኑ ከኢትዮጵያ ምን አታ ነው በዚህ ልክ ግብጽን ማስጠጋት የፈለገችው? ይሄም መልስ ማግኘት ያለበት ይመስለኛል። ጠቅላይ ሚኒስትሩ ይሄንን ነው በመሰረታዊነት ሶልቭ ማድረግ አለባቸው ብዬ የማምነው። ምን አታ ነው ጅቡቲ እንደ ሀገር ከኢትዮጵያ ያጣችው ነገር አለ ወይስ የጅቡቲ ባለስልጣናት ከግብጽ ሌላ መደለያ የግል ጥቅማቸውን በማግኘታቸው ምክንያት ነው በጅቡቲ ጥቅም ላይ ቆሞ የኢትዮጵያንም ጥቅም ለመጉዳት በዚህ ልክ ከግብጽ ጋር እየተንቀሳቀሱ ያሉት? ይሄንን በዲፕሎማቲክ ቋንቋ አጠንክሮ ሊሄዱበት የሚገባ ጉዳይ ነው። ይሄ ነው መፈተሽ ያለበት። በቃ ምንም ወደኋላ ፈራ ተባ አያስፈልግም። የብሔራዊ ጥቅም ጉዳይ እስከሆነ ድረስ በድፍረት መሄድ ነው የሚያስፈልገው። ምንድን ነው ጅቡቲ ከኢትዮጵያ ያጣችው? ኢትዮጵያ ለጅቡቲ የምትከፍለው ይታወቃል። ያላቸው የንግድና ቀጠናዊ ትስስር ሁኔታም ይታወቃል። ምንድን ነው ጅቡቲን የተለየ ናሽናል ኢንተረስት ነው ወይስ የባለስልጣኖቿ ኢንተረስት ነው ግብጽን እያስጠጋ ያለው የሚለውን ጉዳይ በትክክል ማወቅና ከጅቡቲ ጋር ዲል ማድረግ የሚያስፈልግ ይመስለኛል። ይሄ ሲፈታ ነው የጠቅላይ ሚኒስትሩ ጉብኝት
መልካም ነገር ይዞ መጥቷል፣ ፍሬ አፍርቷል ሊባል የሚችለው ለማለት ያክል ነው። አመሰግናለሁ።